ከጀረን በዳ ዛሬ እንዲህ ብዬ ነው የምናገረው ኢኒሲ ከሳፍ በውስጡ ያለ ክርስቶስን ኢየሱስ ክርስቶስ ዋኤከፍ ስላንተ ደንታ ሁሉን ቻይ ነው እርጋም ቋንቋቲ ይሄ መልእክት የኔ ነው አቆት ለበጀር ማሁላት አሜን ይሄ መልእክት የኔ ነው ምን ሰው ይቀበል አሜን ጳውሎስ ሰበከነት ጋር በዱበቱ ጳውሎስ ለዚህ ህዝብ ሲናገር ገረዱማት አኬከቺሴቱ ሙሳ አገሲሰ በመጨረሻ ላይ በማስጠንቀቂያ ሲጨርስ እናያለን በቆና ዱማቲ በመጨረሻ ምዕራፍ ላይ ቆሮንቶስ ገንጫው ለማፋ ቆሮንቶስ በቆና ቆሮሰዲ ቆሮሰዱማት ይሄ ምዕራፍ አንደኛ ቆሮንቶስ 13 የመጨረሻው ነው አቻ ማጥሩ ስትገኝ ነብይሮ ላልተን በዛው ላይ የተሰጠው ርዕስ ብትመለከቱ አኬከቺሰ ዱማት ሜና ጋዳ ሙሳይ የመጨረሻ ማስጠንቀቂያ ሰጥቶ ሰላምታ ማለቱን ይናገራል ጋባ ከከቺሰትሙ የመጨረሻ ማስጠንቀቂያ ሲናገር ዋሸን ትዱበት 5 ነገር ነው የተናገረው አንገዱ ዋሰዲ ለትዱበት ግን ዛሬ በ3 ነገር ላይ ነው የምናገረው እላ ለኮሪያን ረት በ5 ቁጥር ላይ አመንቲት ቀመምተን ይርቲዮታ በእምነት ተይዛችሁ ካላችሁ እስንም ተፍዳላ እናንተ ራሳችሁን እዩ ይላል ለኮሰ ዲረትሞ በ3 ቁጥር ላይ ደግሞ ኢንሲን ከሳ ኩንደንዳል አይና በውስጣችሁ ያለው ኢየሱስ ሁሉን ቻይ ነው ይላል አሜን አሜን ደረገዲት ሞሲኬ ወደ ታች ደግሞ ዝቅ ብሎ ለኮሰ ሰግረቲ በቁጥር 9 ላይ ንዮነ ደቦታ ንዩ እኛ ደካሞች ብንሆን ኢሲንጀባዳይ እናንተ በርቱ ይላል ከነሰረት ንበድ በዚህ 3 ነገር ላይ እናገራለሁ እዚህ ከሳ ደንዳዳ በውስጣችሁ ያለ ሁሉን ቻይ ነው ከነሞ ቆሪው ብላል ይሄን ደግሞ ፈትነ ተመልከት ተመላልተን ደጎጎሪ ሰው አይታ አትሳሳት ከሰረት ንበድ ዋቀስ ሊከረደረጋ እነዚህ 3 ነገር ተናግሬ ጸልያለሁ ዛሬ በከስ ጉዳይ አይነ ከሳ ደንዳዳ ደረታችሁን እየመታችሁ ውስጥ ያለው ሁሉን ቻይ ነው በሉ አማጫን ማለ ሰና ከሳ ጀቹዲምነ አሁን ዝም ብለን በውስጣችሁ ያለው ማለት ትተን ድረስ ከሰ ይወደባፈን መጀመሪያ በውስጥ ምን እንዳለ እንናገራለን አርሞቲ ጣም ቢጫዳ ማን ጆለና ከረዳይ እናቶች ልጅ በሚያጡበት ጊዜ ስለ ልጅ ጸልዩልን ይላሉ ከናና ቢኖልፋው እንጸልያለን ያረግዛሉ አማሞሩን ይዘ ዶክተር ይራክስ ከዛ በኋላ ደግሞ ዶክተርን ያስቸግራሉ እኔ ከዛ ኩን ይራቦ ዱርበል ውስጥ ያለው ነገር ወንድ ነው ወይስ ሴት ነው ብሎ ዶክተርን ያስቸግራሉ ሳኒ ራጆ ተረዳር በገለ ዶክተር ይነክ የነሱ ጥያቄ ከነቢያት አልፎ ወደ ዶክተር ሄደዋል ያቃባሉ መንበር ባዳል መጀመሪያ ላይ ልጅ ይፈልጋለሁ ነው አማሞሩን ከዛ ኩን ማለኒ አሁን ደግሞ በውስጥ ያለ ነገር ምንድነው ይላሉ ለጁ ጥሩ ነው ሁለቱም መልካም ነው አርዳሰ ከዛ ዱርበል አሁን በውስጥ ያለውን ነገር ላይ ሰይጣን አሞ አቀየው እግዚአብሔር ነው ሰይጣን ነው ማነከነ ከዛ ከንጂ እዚህ ውስጥ ያለው በዚህ ቤት ውስጥ ያለው ማነከነ ከዛ በቤቴ ውስጥ ያለው ሰይጣን ነው ወይስ እግዚአብሔር ነው ከዚህ ከዛ ኩን ማለው ላይ በውስጥ ያለው ነገር ምንድነው በለው በጎን ያለው ሰው ዶረምቴ ማነው እዚህ ከዛ ኩን ምንድነው በውስጥ ያለው ዋቀስ ላይ ወዳ እስቲ ተናገሩ ዳመዳ በጎን ያለው ሰው ጠይቅ በውስጥ ያለው ምንድነው በለው ማለት ምንድነው እሱ ሰይጣን ነው ወይ ወይም የእግዚአብሔር መንፈስ ስለ ማሳይ ማለት እስቲ ትክክለኛውን ተናገሩ እኔ ማለት ነው ዋቀዩ ይችላል አይ በውስጥ እግዚአብሔር አለ ብትሉ ተወደስኑ ወራና ዋጥፋባ ብትደብቅም ዘንድሮ አንድ ነገር ወደ ውጭ ወጣ አማን ሲከሰን ጅራቲ አሜን ክፉ በውስጣችሁ አይኑር እነዚህ ከሳቁ ዋቀዩ ላይ ወጣ በውስጣችሁ ያለው እግዚአብሔር ከሆነ እንትማታን ሳደንዳዳ ያሽ ራሱ ሁሉን ቻይ ነው አገበዳለ ኮዘዲ እስቲ ቁጥር 3 አድምጡ ክርስቶስ ከራቆ አከዱበቱሞ ኢየሱስ ክርስቶስ በኔ በኩል እንደሚናገር ደግሞ ከነፈችው በርባደን ማረጋገጥ ከፈለጋችሁ እስሉም እንድትንት ሲከሰልኩ ደንዳለ በውስጣችሁ ያለው ደግሞ ሁሉን ቻይ ነው ይላል አፋን ቆዱጋ ዋቀዮ ጅራ ይወጀተን ከገኔ ጋር እግዚአብሔር አለ ካላችሁ አፋን ጳውሎስ ከጀራ ነዱጋ ላይ አፋን ቆዱጋ ዋቀዮ ዳይኖቼ ዳይጀተን ይወመንተን እግዚአብሔር ከኔ ጋር ከአፌ ጋር ሆኖ ይሰራል ብላችሁ ካመናችሁ አፋን ቆቲኒ ዋንጀዳይ በአፌ አንድ ነገር እናገራለሁ ተረጎሪዳይ አትሳሳቱ እንኑም ትዚከሳ ኩኑ ደንዳለ በውስጣችሁ ያለ ሁሉን ቻይ ነው ደንዳ ከነቱ
ይሄ ሁሉን ቻይ ሁምነ ቀቤሰ ከነት ይሄ ኃይለኛ መነሳስ ጌሰ ጎደቴ ቤቱን በውስጥ ያደረገ ይላል። ወዮ አሜን እሺ አሜን በሉ። ይሰዱዋ ካሱት ይሄ ከሞት የሚያስነሳ ይሰጃማ በሉት ይሄ እውርን የሚያበራ ይሰዋን እንጂ ረጅራች ሱት የሌለ ነገር የሚያኖር ሱመ ኬሰ ይላል በውስጥ ያለ አለ። ሃሌሉያ ሃሌሉያ። ሱማ ነምቸ ፉርማታ ደበጁ አንተ ምንም መፍትሄ ባጣ ሰው ውስጥ ሱማ ነምቸ ጋፊ ኬሰ ጅ አንተ በጥያቄ ባለ ሰው ውስጥ ሱማ ነምቸ ቦአጅር አንተ እያለቀስክ ባለ ሰው ውስጥ እንዚ ኬሳ ሁንደንዳል በውስጥ ያለ ነገር ሁሉን ቻይ ነው። ኡጋ ቆፍታን ቤነ ካፈቴ እውነት እላቸዋለሁ ነመቱ ሁርማታ ስኒት ነመቱ ሁርማታ ስበራ በርባቸር በመለያ ተርከነ ማከዛ ሁርማታ በርባቸር ሰዎች መፍትሄ ሊፈልጉ ወደ አንተ ይመጣሉ እንጂ አንተ መፍትሄ ልትፈልግ አትሄድም። ሰሚንሳ ምክንያቱም ዋዋቅ አምለፋ ሰማይና የምድር ፈጣሪ ዱንካን ነሳስ ጌሰ ጎለቴ ቤቱን ባንተ ውስጥ አድርገዋል። እንቶል ማታስ ጌሰ ጎለቴ በውስጥ ታላቅ ቦታ አስቀምጠዋል። ይሩባይ ረክብ ከኛ ብዙ ጊዜ የራሳችን ችግር ኢጀዋ ቀዮ ይቀም የእግዚአብሔር አይን የለንም። ሰሙዋ ቀዮ ይቀም የእግዚአብሔር አይምሮ የለንም። ሰገሌዋ ቀዮ ገሮ ከጀዳ የእግዚአብሔር ቃል ግን እንደዚህ ይላል። ክርስቶስ ኢየሱስ ክርስቶስ ሰሙዋ ፊሳቲ ቀሙና ሞታ ከነ ጀዳ የራሱን አይምሮ ለሰዎች ሰጠ ይላል። ሉገሩ ሰሙ ክርስቶስ ሰንቀም እኛ ግን ያ የኢየሱስ ክርስቶስ አይምሮ የለንም። ያለ ክርስቶስ ሰንቀም የኢየሱስ ክርስቶስ ሐሳብ የለንም። ሉገሩ ሳዲ ከነ ራይ መጽሐፍ ግን ሰጣቸው ነው የምለው። ማለብነ ከዘደ ለምን እንደዚህ አልኩኝ? ኢቱ ያለ ክርስቶስ ነው ከሰጅራት የኢየሱስ ክርስቶስ ሐሳብ በውስጣችን ቢኖር ክርስቶስ ኢየሱስ ሁቴነ የኔ ቁርጡሚ ለመለመ ቁመሸኛች 2 ዓሣና 5 የገብስ እንጀራ 5000 ሰው አበላ። አሜን አሜን። ማን ምስጢር ርሳ ይሄ ምስጢር ምንድነው? ብቴነ የኔ ቁርጡሚ ለማ 2 ዓሣና 5 የገብስ እንጀራ አንቺ ፉሌ አፉለት ንባል በዛ ወደዚህ አድርጎ አልተጨነቀበትም። ኦል ፉሌ ወደ እግዚአብሔር አነሳ። ሚዋ ኦል ፉሌ ጆለ ንባቱ ነገሮቻችሁ ወደ ላይ ካነሳችሁ አትቸገሩ። ገራ ፓቶል ፉሌ ወደ እግዚአብሔር አነሳ። ገራ ለማትም ፉሌ ወደ ሰው አላነሳ። ገራ ዲቢናትም ፉሌ ወደ ችግር አላነሳ። ገራ ወረ ኩሽናትም ፉሌ ወደ ኩሽና ወሰደ። መፍትሄው ያለው ጋር አሜን አባ ሂከ ቀቡድራት አሜን አሜን። አቺ ቶል ፉሌ ተገንሲሰ ነመኩማ ሸኛች ወደ ላይ አንስቶ ለአባ ሳይቶ 5000 ሰው ናበል ኑስ ቱለጴ ክርስቶስ ቀባነ እኛም ኢየሱስ ክርስቶስ ልብ ቢኖረን ኢፒለ ኬኛች ፉሌ ያስፉን መከራችን ወዲና ወዲያ እናደርግም። ያንዶ ኬኛች ፉሌ ያስፉን ሐሳባችን ወዲና ወደዛ እናደርግም። ኦልፉና ወደ ላይ እናነሳ። ሃሌሉያ ሃሌሉያ። አተወርን ኢፒለ ኬዋ ቀየት ፍትበረ ከፈል አሁን ችግራችሁን ወደ እግዚአብሔር ያመጣችሁ ስሙኝ። አኑ ምንድን ንዝክ የሳኩን ደንዳለው አገዮ ያለ ያ እሱ ሁሉን ቻይ ነው ይላል እግዚአብሔር። ወደዚህ ተቆ ደገልገናል ምንተቱ አጣቃተኒ ዋሻገል ከዛሬ ጀምሮ አንድ ነገርን ትለማመዳላችሁ። ዱዋ አቺ ቡቲ አሲን ፉሪል ኦል ፉሪ ዋቀት ባዶ ነገራችሁን ወደዛ ወደዚያ አትውሰዱ፣ ወደ እግዚአብሔር አንሱ። በጎን ያለውን ሰው ንካና እግዚአብሔር ይሞላሃል በል። ችግራችሁ ወዲና ወዲያ አትውሰዱ። ለጎረቤትም አትናገር፣ ለዘመድም አትናገሩ። እግዚአብሔር ይሄንን ሕዝብ ያላወቀ ይላል። የሚችል ኃይል ቤት አለ። ኃይል በቤት ውስጥ አለ። ጁሽ ነምጃርማኒ ተኩ ጁሽ ጀርመናዊ ሰው ያቆ ተኩ ማለት አንድ ጓደኛ አንድ ነገር ነገረኝ። ዱኤዱ አከውጎፍ ታይነበሩና እኔ ከሞት መነሳቱን አላምንም አልኩ። ያቶ ገሩ አልዳነቀ አንድ ቀን ቤተክርስቲያን ሄድኩኝ። ዶክተሪ ማፓቺ ኮወች በረምኔቱ አብረን የተማርን ዶክተር ዋይዱ አከውደለ ከሞት ስለመነሳት ይሰብክ ነበር። እሱም አይሁዳዊ ነው። ዋከውደማነ እሱም ከሞት መነሳት አያምንም ነበር። እኔም እንደዛ ነኝ። ለምትኩዱ አከውማኔ ዋይዱ አከውወርሲሳለ ይሄ ሰው ግን ከሞት ኢየሱስ እንደተነሳ አምኖ እያስተማረ ነው አለኝ። እኔ ደግሞ አላምንም። እሱ እየሰበከ ያለ ግን ማመን ጀመርኩ። ሞት እንደሚነሳ አመንኩኝ። ንስሐ ገባሁና አምኜ ወደ ቤቴ ገባሁ። ወደ ቤቴ ሲገባ ወንድሜ ከሳይክል ላይ ወድቆ ሞቱ ጠበቀኝ። ገንዞት ነው የጠበቁኝ። ሰው ከሞት እንደሚነሳ አምኛለሁ። ሲገባ ደግሞ ወንድሜ ሞተዋል።
ከመለኒ ክላሲ ዱዋ ኮባን ኬሰ ታይኔ ገንዞት በባዶ ክፍል ውስጥ አስቀምጠው ጠበቁኛል። በለበለጤ ወልገሌተኒ ጨርቄ ራይኬ ቤት ያን እሱ ያለበትን ቤት ከፍቼ ገባውና የተገነዘበትን ጨርቅ ፈታው። ኪነ ብቻ አምጠቦር የሰውየው ስልክ አልነበረኝም። ራይኬ ተንጀለ የተገነዘውን ፈታውና ጨልካሴ ተንጀለ ረፍች የሞተውን ሰው ወደ ላይ ቀና አደረግኩና በጣም ይከብዳል። ግድግዳ ትርኩት ወደ ግድግዳ መታውታል። ይዘነ ምጪ ስለጀለ ካይንጀለ ሰውየው ባለው ስም ተነሳልኩኝ። አከድት ካይና ዱምነ ከውመነ ማለ በላ አከድት ካይና አንገለ እንዴት እንደሚነሳ አላመንኩም፣ ግን እግዚአብሔር ሰው ከሞት እንደሚያስነሳ አምኛለሁ። ደንዲ እንዲያለኝ ግድግዳ ትርኩት አሁንም ሁለተኛ ወር ከግድግዳው ጋር መታው። ዶክተር ለባሉ ነምዶይ ካአትዴራ ካይንጀለ ያ ዶክተር የሞተ ሰው እግዚአብሔር ያስነሳል ብሎ ተብቋልና ተነሳል። እንዲዴ እምቢ አለ። ቁልፉን ግድግዳ ትንተርበደ አሁንም ወደ ግድግዳ አጋጨውታል። ዲቴለ ፈዳይ እምቢ ብሎ ያወደቃል። ሸነፋተነ አምስተኛ ላይ ገተንተሬ ዳበት ይፈይ አምስተኛ ላይ ተንገዳግሎ ቆመ። ዳን አለ ምልካው ወርባዳ ነኝ ሲከት ትፈልጋለህ አለ። እንጀዴ አዎ አልኩት። ሐመረደ ዱቲብቲ ሐመወት ትተውት ያለ እስከምትደክም ብቻ አይደለም ነገሩ እስከሚሆን ቀጥልበት አለ። አሜን። ኦኔት ኮለ ከሰ ካይለ ብቻ ይሄ ሰውዬ አንድ እምነት በውስጤ ጨመረ። አሜን አሜን። ሐመረደ ዱቲብቲ እስከምትደክም አይደለም ሐመወት ትተውት ነገሩ እስከሚሆን። ሃሌሉያ ሃሌሉያ። ነሚዋይ ጋጀ ትጅርታ ነገሮችን እየጠበቃችሁ ያላችሁ ሰዎች አላችሁ። ትቶንተይ እስከምትደክሙ ሳይሆን ሐመወት ትተውት ነገሩ እስከሚሆን ድረስ ህንወታ ባለነው አይላሉ ዘባላ ነገር ይሆናል በሉ። መለኬ ፈሪፈት ዋይታ ባላ ለጌታ አንድ ነገር ይሆናል። አተማ አሁን አንተ እዚህ ከሳለንዳ ውስጥ ያለ ሁሉ ቻይ ነው። አንተ ግን ሌላ ነገር ነው የምታየው። እውነት ነው። እዚህ ነው ብሪ ሊባባቴ እናንተ 100 ብር ተሸክመው ብሪ ተቆልቂ ነው ማለት ሙለስ አንድ ብር ለመበደር የሚሄድ ሰው ናችሁ እናንተ። አባዲ ባዙ መለኬ ተሰርከጀ ባለ 100 ብር እኮ ቤቲ በውስጥ ያለ አትገርቶ ቆልቂ ደም አንተ ግን ብድር ትሄዳለህ። ይሄው አጣች ዋንጉታ ነው ከስከሰ እስቲ ራስን ፈትን። በውስጥ ትልቅ ነገር አለ። ሰማረ ነጀ ጳውሎስ እናንተ ህዝቦች ሆይ አለ ጳውሎስ በረከ ሰነደባቴ ክርስቶስ በእናንተ ዘመን ክርስቶስ ደካማ ሆነ እንደ ገረቄ ሰልት ሞዳባቴ ክርስቶስ በእናንተ ዘመን ክርስቶስ ደካማ ሆነ እንደ አና ወጅራችሁ አቀዮ ነመንቱ ይወጣይ ከኔ ጋር እግዚአብሔር እንዳለ የምታምኑ ከሆነ በደደ ጳውሎስ እናገራለሁ። እንንት ሲኬሳ ኩንተንታረ አሜን። በውስጣችሁ ያለ ሁሉን ቻይ ነው አለ። አባስ ጨምሱ ደንታር እርግማንን መስበር ይችላል። ይሩ ጨምሱ ደንታር ድህነትን መስበር ይችላል። ዱኩባ ጨምሱ ደንታር በሽታን መስበር ይችላል። እነው ዛሬ ገለገሊ ዲጎልፊ አነቆ አኒ መጋዝነ ቆርቻት አኒ ጉዲ ቆርቻ ጉዳ ነገ ይሰራል ማለት ነው። እስቲ ዞር በልና በኔ ውስጥ ትልቅ መድኃኒት አለ ብለህ ተናገር። ከዛ ቆርቻ ጉዳ ይችላል በውስጥ ትልቅ መድኃኒት አለ በል። አመጋገዱ ኩባቢት የሪነ እኔ የበሽታ መጋዘን አይደለሁም። አቲ ቆርቻ አንተ መድኃኒት ነህ። አሜን አሜን። በምቤቱ ማለት አንተ አታውቅም እንጂ አቱት መጋዝነ ኤባት አንተ የበረከት መጋዘን ነህ። አሜን ጀላማሉ ለመስራቀና ቀቢያት መጋዝነ ኤባት ሲገባ ከጎን ያለው ሰው ያና አንተ የበረከት መጋዘን ነህ በለው። ኤላ ኮሰለ ማላላ ሁለት ቁጥርን ተመልከቱ። አኒ የሮ ለማፋ ዱፌት ወረካን ዱረ ጩቦጀተን ወረካን ሁንዱማስ ዮንዴቢ ዱፌ አካን ዛን ቁሰን ቂጣን ጠጤስ ልትበ ተመልሼ በሚመጣበት ጊዜ ኃጢአት የሰሩትን እነሱን እንደማላተርፋቸው አስጠንቅቄ ነግሬያቸዋለሁ። ረጋንቶ እኮ ነመሰዲ በርባዳ ረጋንቶ ምስክርነት ሰዎችን ይፈልጋል። ተቆፋዱ ፈራ አንደኛ መጥቻለሁ። ተቆፋዱ ፈራ ሁለተኛ መጥቻለሁ። አመሞቱ ዘደፋዱ ፍንጭ አፈተር ጋኝራ አሁን ደግሞ ሶስተኛ ሳልመጣ መልእክት እየላኩ ነው። አሁን በሚመጣበት ይረወል ደርሙን እንጂ እንደ ከዚህ በፊቱ አንተላለፍም ይላል። ማለት እቱ ለምንድን ነው ታውቃላችሁ? ከሳኩን ደንዳይ በውስጣችሁ ያለው ነገር ሁሉን ቻይ ነው። እስንደረከነ ወለደማት ይራጥ እናንተ ግን እንደካማ ሰው ትኖራላችሁ። እዚህ ከሳኩን ቁልቁሉ ዳይ በውስጣችሁ ያለው ንጹህ ነው። እስንደረከቹ በማት ይራጥ እናንተ ግን እንደ ኃጢአተኞች ትኖራላችሁ። እዚህ ከሳኩ አቀዱዋ በውስጣችሁ ያለው ከሞት የሚያስነሳ አምላክ ነው ይላል። እናንተ ግን እንደ ሞተ ሰው ትኖራላችሁ። ተመልከት፣ በውስጥ ያለው ሁሉን ቻይ ነው። አሜን። አንተ ግን እንደዛ አይደለህም። በጎን ያለውን ሰው ሊቃና በውስጥ ያለው ሁሉን ቻይ ነው በል።
ለምን ዝም ብለህ ትቀመጣለህ? ለምን ዝም ብለህ ትቀመጣለህ? አሁን ሁላችሁም በእናንተ ላይ የሆነ ነገር የለም። የሰው አይታችሁ ነው የምትጨነቁት። ሌላ ያ ሰውዬ እየታመመ ነው የሞተው። የኔ በሽታ የእሱን ነገር ነው የሚመስለው። እሱ የራሱ ጉዳይ ነው፣ ሞተዋል። ግን አንተ አትሞትም። ሰው አይታችሁ አታስቡ። ጎረቤታችሁን እያያችሁ የሰማይና የምድር ጌታ ፈጣሪ ከአንተ ጋር አለ። አንተ ልዩ ነው። ለምን ሁሉን የሚችል ነገር ከአንተ ጋር አለ። አንድ ቀን ወደዚህ ወደ ብርጭቆ ሰፈር አካባቢ አንድ ቄስ የአይጥ መድኃኒት አበሉ። ከጆሮ ወጥ ጋር አድርጎ አበሉ። ቄስ ጭንቅላቱ እንኳን አላልታመመም። የመካነ ኢየሱስ ቄስ ነው። ያበላ ሰውዬ ካሁን ይሞታል ብሎ ያያል። ግን ቄስ ሱፍ እየለበሱ ነው የሚሄዱ። ያበላ ሰውዬ ተጠራጥሮ ይሄ ሰውዬ እሁድ እየሄደ እኔ ያበላሁት እንዲከሽ መድኃኒት ይወስዳል ብሎ እሁድ ወደ ቤተክርስቲያን ሄደ። እሱ ይሁድ በሚሄድበት ጊዜ ቄስ ቆሞ ነጭ ልብስ ለብሶ ቅዱስ ቅዱስ ይላሉ። ቁጭ ብሎ አየና እየሮጠ መጣ። ቄስ አሉ አሁን እኔ ያደረግኩህን ነገር ብታውቅ እንደዚህ ቁም አትልም ነበር። መድኃኒት ሰጠዋል፣ ሞትክም። ይሄን እንዳይሞት ያደረገ አምላክ እኔ በጭንቅላት ቁም የምታመሰግን ይመስለኝ ነበር አለ። ለአንተ ግን አልገባህም። አንተ ግን ዝም ብለህ ቁመህ አሁን አይናችሁ ቢከፈት እግዚአብሔር ያተረፋችሁን ሞት እግዚአብሔር ያሳለፋችሁ ፍረት ሰይጣን ያስቀመጠላችሁ ሰው ያስቀመጠላችሁ። ዳዊት እንዲህ አለ፣ ምስጋና ፕሮግራም አዘጋጀ። ሰዎች ሄደው ትንሽ ነገር እኮ ነው እግዚአብሔር ያስተረፈው፣ ምን ያመሰግናል አሉ። ዳዊት ነብይ ነው፣ ትልቅ ነብይ ነው። ራእይ መጣለት። እናንተ መወርወርን እንዲወድቅ ነው የወረወራችሁ፣ እሱ ግን አተረፈኝ። እናንተ ያላያችሁ እንዲወድቅ ነው የወረወራችሁ፣ እሱ ግን አተረፈኝ። እግዚአብሔር ያተረፋችሁ ሰዎች ጩሁና አሜን በሉ። እግዚአብሔር ያተረፋችሁ ነገር ቁጥር የለውም። አሁን እግዚአብሔር ካንተ ጋር አለ። መድኃኒት ትፈልጋለህ? አንተ ራስህ መድኃኒት ነህ። አሜን አሜን። መርገም እንዲሰበር ትፈልጋለህ? አንተ ራስህ መድኃኒት ነህ። ነገር ወደ እናንተ እየተመለሰ ነው። ከመሬት ሰው ማንሳት ትፈልጋለህ? አንተም ከመሬት መነሳት ትፈልጋለህ? አንተ መድኃኒት ነህ። ሁሉን የሚችል ነገር በውስጥ ያለ ጳውሎስ እንዲህ ነው ያለው፣ ውጊያ አለኝ አለ፣ ይወጋኛል አለ። እግዚአብሔርን ለመንኩት ይቀመጣለኝ። ጸጋዬ ይበቃሃል፣ ይህን በሽታ አትስማ አለኝ። አሜን። ጸጋዬ ይበቃሃል። ለምን ይሄንን ትሰማለህ? እሱን እኔ ነኝ ያስቀመጥኩት። መድኃኒት በሽታ ብቻ አይደለም በውስጥ ያስቀመጥኩት፣ ጸጋዬንም ሰጥቻለሁ። መድኃኒት በሽታው ይበቃሃል አላለው፣ ጸጋዬ ግን ይበቃሃል አለው። የተለያየ ችግር ያላችሁ፣ ብዙ ጥያቄ ያላችሁ እግዚአብሔር ጸጋ ይበቃችኋልና በርቱ።
cal matani chokara matara na be sukara matara na be diga matara na be wasti matara si boto ko yuni nake samata ji lagamat je በውስጥ ያለ ነገር አለ ስትል አችመት ሲንje በዛው ብሎ ይፈራሃል። አሜን አሜን። ሳሬ ተካትን ትሉቴቤቲ ውሻ ወደ እናንተ ጮኸ ያውቃል? ዮበቃታ ሲንዱጋሙት ከሸሻችሁ ትከተላለች። ዮቲ ዳወቴ ሰው ደገን ጀተ ዱርስ መቀት ኩን ጀግዳለት ቆማችሁ የሆነ ነገር ድንጋይ ስታነሱ ትሸሻለች። ይሄ ጀግና ነው። ዝም ብላችሁ አታውሩ። ሰይጣንን አትፍሩ። በሽታን አትፍሩ። እግዚአብሔር እንዲህ ይላል፣ ነገር በውስጥ ያስቀምጫለሁ ይላል። ሻይ ቤት ወይንም ካፌ ቤት መቀመጫቸው አንዳንድ ጊዜ እንደ መስታወት ያለ ነገር ነው። ማንጀል ቤቱ ምን ይላሉ ታውቃላችሁ? አፈን ይረካው ጽፎ ያስቀምጣሉ። አጋንጀል ሊንጫባይ ብዙ አትደግፍበት ይሰበራል ይላሉ። አፋታቀባ ጽሁፍ አለው። አድሞ ሸክላ አራጀታም አንተ ደግሞ ከሸክላ ነው የተሰራው። ኢየሱስ አቀት ያብዱ ቤት እንደምትሰበሩ ኢየሱስ ያውቃል። ስትለጠምነ ወላንተ አለጠፈ ሲከሰት አየቱ በውስጥ ተቀምጦ ሲኤጋጂራ እየጠበቀ ነው ያለው። ነብይ ለፋረት ለጠፈ ዲዋይ ሳሉበት በዓለም ዕቃ ላይ ለተለጥፎበት ነው ስለሱ የምናገረው። ሲገሩ ዲዋይ ከዱበት ሲከሰትራ አንተ ግን ስላንተ የምናገር በውስጥ ነው ያለው። እንጂ ባንኩን ሲከሰት ገጅራ ለተማሰዳት ይሄ ብርቱ በውስጥ ካለ አንተ ለምን ትፈራለህ? ነብሲ ቢራማ ሰዳት ተዋይ ወገና ነካ አድርገውና ስላንተ አናዶኛል ምን ትፈራለህ በለው። ጀማቱ እኮ ሲከሰት ያሶዳት አንድ ብርቱ በውስጥ ያለ አትፍራ። ሲከሰት አየቱ በውስጥ ቁጭ ብሎ ሰይጣን ይፈጎተ ገርተይት ሰይጣን ከሩቅ እያየ እሱን ይሸሻል። ቡዳን ፈጎተ ገርተይት ቡዳው እሱን እያየ ይጮሃል። ወንቁዳ ተቆ ሲከሰት ጀሲ አንድ ትልቅ ነገር በውስጣቸው አለ። ከለቴሙን ወደ ታች ማየት ከነማላሉን የሰዎች ማየት አራከንጁ እርማታ ቆን ሳይሸኑ ማሐር የፈተናህ መጨረሻ ዛሬ ነው። ባየካቱ ሳሊ ላይ ለፈገዴሙ ቀባ መሮጡን አትመልከት። የት ደርሶ እንደሚመለስ አለው። አረሲ ብራቴቢያ ዛሬ ይመለሳል ካንተ። ለኮሰ ሰገል 9 ቁጥር አንብብልኝ። እንስ ከሳ ደንዳላ ይወጣ በውስጥ ያለው የቻውሉን ቻይ ከሆነ ለማን ይላል ሰው አትመልከት። አማን ይወከስተ እንጀሪ ሰው እንደዚህ ብሎን አትበል። ለኮሰ ሰገል 9 ቁጥር አንብስ ነሰደ ሰገል አገበዳ እኛ ደካሞች ስንሆን እናንተ ደግሞ ብርቱ ትሆናላችሁ። በጣም ደስ ይለናል። እንደዚህ መከናወን እንደምታገኙ ወደ እግዚአብሔር እንጸልያለን። አሜን አሜን። ከረዶዲ አነ አካሲ ጀባ ተመቃ ኢየሱስ እጃችሁን አንሱና እኔ ከዛሬ ጀምሮ ብርቱ ነኝ በሉ። እኔ ብርቱ ነኝ በሉ። ነምሰዳገሩ ሰው ይስማ። አትቸብቱ አንተ ጠንካራ ነህ። አነደባረ ጀቱ ከነቦደን ጅራት እኔ ደካማ ነኝ ማለት ከዚህ በኋላ አይኖርም። አበሉ ዩንኩ ቢያን ኮማን እንጀዲና እከሌ ወደቀ የኔ ምንድን ነው አትበሉ። አበሉ ዩኑ ጋት ትባዲ አበሉ እጀት ትባዲ አበሉ ሀነት ትባዲ ያን ኮማን እንጀዲና ሌላው በመጠጥ ሌላው በዝሙት ወደቀ የኔ ምንድን ነው አትበሉ። አንኪ አተጀ ዋቀይ ያንተ ልዩ ነው ይላል እግዚአብሔር። ያትከም ቷደ መቃ ኢየሱስ ይጀላ የኔ ልዩ ነው በሉ በኢየሱስ ስም። ነሞተ ባዬ ሁነ ከየተ ዛነቀው ጅኖት እንደገንጎ ነመላሉ ብዙ ሰዎችን በውስጣቸው ያለው ኃይል እንዳይሰራ ያደረገው ሰው ማየት ነው። አማ ፌስቡክ ያደዳውላልተ አሁን ፌስቡክ ስትመለከቱ ዩቲዩብ ይወላልተ ዩቲዩብ ስትመለከቱ ተቆረጥ አንዱ በአንዱ ላይ ራጅረት ነብይ በነብይ ላይ አገልጋይነት አገልጋይ በአገልጋይ ላይ ከሱም አገረ ደቡብ ከነ ወልጨቀዳ ጅሮ አሁን ወደ ደቡብ ስትሄዱ በጣም እየተጣሉ ነው ያሉት። እንዲቆ ከናዛ አንዱ ሌላ ነገር ይናገራል። እንዲቆ ሰናዛ አንዱ ስለ ሰው ነገር ይናገራል። አንዋቶ ቆሲትሩባት እኔ ግን አንድ ነገር እነግራችኋለሁ። ገቲነ ወንዱ ማራን ከዱ ዋቀዮ ለሁሉም ሰው ዋጋ የሚከፍል እግዚአብሔር ባይነ ማዱባችሁ ዜሮ ቀባትና የሰው ነገር ለመናገር ጊዜ አይኑራችሁ። ሁሉ ከፈችሁ ዜሮ ቀባትና መስማት አይደለም ጊዜ እንኳን አይኑራችሁ። ነሞት ባየ ብዙ ሰዎች ዋይነ ማሳኒ በሪቲ ነው ማለት የሰው ነገር እየተናገሩ ዘመናቸው እያለቀ ነው። ዲበተ ከነ ጎደ ኩስራትንተው እዚህ ቅባት በኋላ አይሆንባችሁ። ማየው ሁልፊነ ዋቀዩ አሶተው ፊቶት ስለ እግዚአብሔር ክብር እኮ ተናግራችሁ አትጨርሱ። ዩቲዩብ ተቆጣጣና አንዳንድ ዩቲዩብ ስትመለከቱ ፓስተር ፓስተር ራሱ ቢሮ በነቴቹና ቢሮ ከፍቶ ወራቤ ዩቲዩብ ረገዲስ
ቢሮ ከፍቶ ይቀዳና በዩቲዩብ ላይ ለካ አበሉ ዋላ ከነቱዋሜ ጋባከሰከሲ ከላ አገልጋይም ወደ ቤተክርስቲያን በዚህ ቀን ጠርቼው ተያይለ ዱፌ አካሳከጎዴ እንዲ ዱጉ መራጂ ሶባ ወንተቴ ብራው ይገዳ እንዲ ወደ ቤተክርስቲያን መጥቶ እንዲ ስለሰራ እሱ ውሸተኛ ነብይ ነውና ከሱ ተጠንቀቁ። እንዲ ሰበሰብዱ እንዲ ዱበተ ሰብዱ የተናገረ ውሸተኛ ነው፣ የዋሸ ውሸተኛ ነው። የዋሸው ዋሽ እንዲ ዋይ ሰብዱ ዱበተ ሰብዱ ስለ ውሸተኛ የሚናገር ራሱ ውሸተኛ ነው። ዱጋም ከሳቀባት እውነት ቢኖረው ዋሜትሙ ለምን ጠርቶ አይነግረው? ጎርሱ ለምን አይመክረው? አራቹ ቢደንዳ ለምን አይጸልይለትም? ዶክሳራት መዳው ወደ ሰከ ባከት ባስ ከጀው ጫፈመንዱ በእግዚአብሔር ቃል ላይ የወንድምህን ቁስል ወደ ውጭ ግለጥ የሚል ተጽፎ የለም። ዮ ዳስተር ይጀን ማለት ፓስተር ይጀቹፍ ይሄንን ሰው ዳስተር ካላልነው በስተቀር ፓስተር ሊሆን አይችልም። እንደዚህ ወረከለቀም ማንም ሰው ችግር አለው። ግን ወለትም ዋቀሉ ባይስ እንድንነጋገር ነው እግዚአብሔር እርስ በርሳችንን ያበዛል። ለማተቆበርባች ነው ተተኪቹ ነው ዋቀሉ አንድ ሰው ብቻ ተፈላጊ ቢኖር ኖሮ ያን ፈጥሮ ይተውና ነማቱ መርባች ለሶስት ሰው ያስፈልጋል። ወለትም ወዳ ለመመካከር እንኩሉ ከነ መረተዶ ይሄን በዚህ ነገር ላይ አትገሩ ዋይና ማሰሙ ሲንቀብ አንተ ግን የሰው ነገር አይምሮይን ማማ ማሳሂብ ይረውንዳ የሰው መልካምነት ተናገር ብዙ ጊዜ አሜን አሜን። ኩታ ከጎና እንድናደርግ አማ አቋት ነው ምን አሁን የሚሆነው ነገር አናውቅም። አድርጉ ያኬ ዛሬ ግን ቀኔ ነው። ዋይና ማዲስ የሰው ነገር አቁም። አሜን አሜን። አንድ የሆነ ደባተ ይወደ እኔ ደካማ ቢሆንም እስኪቱ ጀባታታ እናንተ ጠንካሮች ብትሆኑ እግዚአብሔርን አመሰግናለሁ። አሜን ባሉ አሜን ባሉ ይወመን ወራክ ንጅራቴ አሁንም ችግር ቢኖር እስኒ ከረን እንጸልያለን። አደባቱ ጀባተ ይባል ደካማ ብርቱ ሆኖ ይወጣል። በጣም የሚገርም ጋፈ ገለ መንገዱፍተን ወደ እምነት ስትመጡ ከዚህ ወጀቱ ኢየሱስ ለአንተ የሚሰራ ኢየሱስ ነው። ከለካት ሞሲ የሚቆጥርለት ደግሞ ለአንተ ነው። ከዚህ ምልከሱ ኢየሱስ ነው የሚያበድርህ። ከብሩ ለካ ይዚ ገወቱ ሲ አንተ ቆጥረው ገንዘቡን ኪስ የምታስቀምጠው አንተ ነህ። ካውማታቱ ሲገና ይሄ ነው እሱ ነው ስኬት የሚሰጥህ። አሜን አሜን። ከለካት ሲገና ይዘ ልጅ የሚሰጥህ እሱ ነው። ከለካት ሞሲ የሚቆጥር አንተ ነህ። ከልትሮቀቱ ሲ የምታርፍበት አንተ ነህ። አደባቱ ጋሩማ ዋቀዮት ጀባታ ደካማ በእግዚአብሔር በጎነት ይበረታ። አሜን። ወንዱ ጋፈፈነው ነው ታዩ በመስቀል ላይ ሆነው ወንቱም ዱራው ተበረ ጋፈጀለ ሁሉ ነገር አለቀ ተፈጸመ ባለ ጊዜ ኤገዱ ከሞተ አዋለነ ከተቀበረ ጋፈዱ አቀይስ ከሞት በተነሳ ጊዜ ያደሳን ጅር ምንም ሐሳቡን አልለወጠም። ጋፈዱ አቀውስ ይመየሳተው ጅትከ ከሞት በሲነሳ የደዎችን ስራ ለመስራት ነው የተነሳው። ወረፈል ፈለጭ ፈትቴ ሱብራዳቅ ኤግዱ አበቴ ለጋንስን ይፈተው ጆል በር ዘግቶ በተቀመጡበት መካከል ሄዶ ሰላም ለእናንተ ይሁን አለ። እትሙለት ተገለጠላቸው። ኢየሱስ መዳየሱስ ኩባካ አይማለ ኢየሱስ መዳየሳ ኩባካ አይተቦሎ ተፈው ደሃ ነው የኢየሱስ ክርስቶስን ጣቱን ያስገባ እንጂ ኢየሱስ የማንም ደሃ ጣቱን አላስገባም። አሜን አሜን። ዳዳ ቢየም ኢየሱስ ቢየም ቆንቱ ኩባካ ያማኒ ነለካዱ ለደሃው ነው የፈቀደው። ናና ኢየኝ ናና ቁስሌን ንካ ነው ያለው። አሜን አሜን። ቶማስ ኩባካ ያማኒ ቶማስ ቁስሉን አይቶ እጁን አስገብቶ ለማዳስ ቢላይላላ እስቲ የብረቱን አካታመንቱ ወመከለ ዋቀሲ ይየሜዳ በተስ እገብ እንድታምኑት ይሄን ሁሉ ጉዳት ፈጽመዋል። እኔ ጉዳት ከጀዳ ይሄ እንዲህ ይላል አኒ ዋቀለ ጠባ ጀማጉዱ እኔ ደካማውን ብርቱ የሚያደርግ አምላክ ነኝ። ጀብን ያለካይን ድካም አትቁጠር። ጀብን ያለከው ወዱ ጠንካራና ጎኔን ቁጠር። ዋይ ነማን አሳይ ስለ ሰው አታውራ። ዋይ ማከሩበት አዱ ስለ ራስህ ተናገር። አረፈይ ገሊ ይጀራለ ዛሬ ጅነ ተፈውሰ ገባለ እግዚአብሔር ለማት ኮሜንት ገሊዋስቲ በውምቤቱ ለሰው አስተያየት አታብዛ። ምን እንደሚመጣብህ አታውቅም። ከማነ ማቲዋስቲ በውምቤቱ ሰውን አትሙ። ወደ እናንተ የሚመጣ ነገር አታውቁ። ወጫነ ማወቀሲ ወንደሱም ቤቱ የሰው ልጅን አትውቀሱ። ምን እንደምትወልዱ አታውቁ። መልካም አድርጎ እዚህ የሳቁን ደንዳዳ አመኒታይ በውስጥ ያለው ሁሉን ቻይ ነው። እመንና ቁጭ በል አንዱ ቆን ሲንጀ እኔ እውነት እልሃለሁ ወራነ ዋቁም ትቆርጨ ሲያጎል ማለ ዘንድሮ እግዚአብሔር አንተ መድኃኒት ያድርግ እንጂ ማነከዱ በእጅ ይመጣሉ። እያፈተን ይሉ ፍንጀ እየጠየቁ ይመጣሉ። ማሉ አሜን ይረዳታ አሜን በሉ። አርገንቾል ጋሳ ጋነጥሞና እጃችሁን አንሱ። ጨርሳለሁ። እንግዲህ ደንዳላ በገገ ሳቁን አራሐሶቸው ሁሉን የሚችል በውስጣችሁ ያለው መንቀሳቀስ ይጀምራል። እንግዲህ ደንዳመነ ከገሳ ኩን አራው ጃላ በጅሩ ሐሙን እሱ ቤታችሁ ውስጥ ያለ ሁሉን የሚችል ዛሬ ራሱን ይግለጥ።